በዓለማችን ላይ በሚሊዮን የሚቆጠሩ ሰዎችን እያጠቃ ያለ ነገር ግን አብዛኞቹ ሰዎች በሰውነታቸው ውስጥ መኖሩን እንኳን የማያውቁት አንድ ድንገተኛ ዝምተኛ ሳይለንት ኪለር የሚባል በሽታ እንዳለ ታውቃላችሁ? ይህ በሽታ ምንም አይነት ግልጽ ምልክት ሳያሳይ በሰውነታችን ውስጥ ለዓመታት ሊቆይ ይችላል። በመጨረሻም ግን ለድንገተኛ የልብ ድካም ወይም ደግሞ ለጭንቅላት ደም መፍሰስ ስትሮክ ለምንለው ሊዳርገን ይችላል። ይህ በሽታ ከፍተኛ የደም ግፊት ወይም ሃይፐርቴንሽን እንለዋለን። ሰላም ውድ የቻናሌ ቤተሰቦች እንደምናላችሁልኝ። ለቻናሌ አዲስ ሆናችሁ እንኳን ደህና መጣችሁ። በዚህ ቻናል ጤና ነክና አዳዲስ የቴክኖሎጂ መረጃዎችን የምታገኙበት ቻናል ነው። ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። በተጨማሪ ደግሞ እባካችሁን ላይክ በማድረግ አግዙኝ። ላይክ ስታደርጉት ቪዲዮ ለሌሎች ይዳረሳል፣ እኔንም በዛው ታግዙኛላችሁ ማለት ነው። ታዲያ ዛሬ በዚህ ቪዲዮ የደም ግፊት ምንድነው፣ ምልክቶቹስ ምንድናቸው እና ከሁሉ በላይ ደግሞ ያለምንም መድኃኒት በቤታችን ውስጥ በቀላሉ ልንከላከለው የምንችለው እንዴት ነው የሚሉ ወሳኝ ነጥቦችን በዝርዝር እናያለን። እስከ መጨረሻው አብራችሁን ትቆዩ በአክብሮት ጋብዛለሁ። ለመሆኑ የደም ግፊት ስንል ምን ማለታችን ነው? what does mean hypertension? ደም ግፊት ወይም ሃይፐርቴንሽን የምንለው ልባችን ደምን ወደ መላው ሰውነታችን በሚረጭበት ጊዜ ደሙ በደም ስሮቻችን ግድግዳ ላይ ግፊት ይፈጥራል። ይህ ግፊት ከተለመደው መጠን በላይ በጣም ከፍተኛ ሲሆንና ለረጅም ጊዜ ሳይስተካከል ሲቀር ከፍተኛ የደም ግፊት እንለዋለን። በሕክምናው ዓለም የደም ግፊት በቁጥር ነው የሚለካው። የራሱ የሆነ የመለኪያ መሳሪያ ያለው። በዛ መሳሪያ ላይ የምናነባቸው ቁጥሮች አሉ። መደበኛ ወይም ኖርማል የምንለው የደም ግፊት 120 በ80 ሚሊሜትር ሜርኩሪ በታች ሲሆን ይሄ ኖርማል ወይም ደግሞ መደበኛ የደም ግፊት እንለዋለን። ምንም አይነት በጤናችን ላይ የሚያመጣው ለውጥ አይኖርም ማለት ነው። ነገር ግን ከፍተኛ የደም ግፊት የምንለው ሃይፐርቴንሽን በተደጋጋሚ ስንለካ 140 በ90 ሚሊሜትር ሜርኩሪ በላይ ሆኖ ከተገኘ ይሄ ሃይፐርቴንሽን ላይ ወይም ደግሞ ከፍተኛ የደም ግፊት አለበት እንላለን ማለት ነው። እነዚህ ቁጥሮች ምን ማለት እንደሆነ በቀላሉ ለመረዳት የመጀመሪያው ቁጥር ልባችን ደም ሲረጭ የሚኖረው ግፊት ነው። ይሄም ዱሪንግ ኮንትራክሽን ማለት ነው። ሁለተኛው ልባችን በምታርፍበት ጊዜ የሚፈጠር ግፊት ማለት ነው። ዱሪንግ ሪላክሴሽን የሚፈጠር ግፊት እንለዋለን። 120 በ80 ካል 120 ኢንዲኬት የሚያደርገው ምን ነው? ሲስቶሊክ ነው ዱሪንግ ኮንትራክሽን። 80 ደግሞ ኢንዲኬት የሚያደርገው ዲያስቶሊክ ነው ዱሪንግ ሪላክሴሽን ማለት ነውና በዚህ ልክ ልንረዳው ይገባል። ታዲያ ይሄ በሽታ ለምን ዝምተኛ ገዳይ ተባለ? ሳይለንት ኪለር እንለዋለን እንግዲህ አይደለ? ታዲያ ለምን እንደዛ ተባለ የሚለውን ስናይ ይህ በሽታ ዝምተኛ ገዳይ የተባለበት ምክንያት አብዛኛውን ጊዜ ምንም አይነት ግልጽ ምልክት ስለማያሳይ ነው። እናም ብዙ ሰዎች የደም ግፊት እንዳለባቸው የሚያውቁት ለሌላ ምርመራ ወደ ሕክምና ተቋም ሲሄዱ ወይም ደግሞ ድንገት ለከፍተኛ አደጋ ተጋልጠው ሆስፒታል ሲገቡ ብቻ ነው። አልፎ አልፎ ግን ግፊቱ በጣም ከፍተኛ በሚሆንበት ጊዜ የተወሰኑ ምልክቶችን ሊያሳዩ ይችላል። እነዛ ምልክቶች የመጀመሪያው ከባድ የራስ ምታት፣ ማጅራታችን አካባቢ የሚሰማን ከሆነ አንዱ እሱ እንደሆነ መጠርጠር ይኖርብናል። ሁለተኛ ደግሞ የእይታ መጋረድ ወይም ደግሞ ግራ መጋባት፣ የሆነ ብዥ ይልብናል፣ እይታችን የተወሰነ ቀያየርብናል ማለት ነው። በመቀጠል የልብ ትርታ መጨመር ወይም ደግሞ ደረት አካባቢ ውጋት መሰማት። የልብ ትርታችን እየጨመረ ደረታችን አካባቢ ውጋት የሚሰማን ከሆነ እንግዲህ እዚህ ጋር ጥንቃቄ ልናደርግ ይገባል። እሱ እንደሆነ እንጠረጥር ይገባል። በተጨማሪ የትንፋሽ ማጠርና ድካም ነው። እነዚህ ምልክቶች ከታዩ ግፊታችሁ በጣም ከፍተኛ ደረጃ ላይ መድረሱንም እያሳያችሁ ሊሆን ስለሚችል በአስቸኳይ መለካት ያስፈልጋል ማለት ነው። ታዲያ ለደም ግፊት የሚያጋልጡን ዋና ዋና ነገሮች ምንድናቸው? እንዴትስ ልንከላከላቸው እንችላለን የሚለውን ስናይ መልካሙ ዜና እንግዲህ እዚህ ጋር ነው። አኗኗራችንን በማስተካከል ብቻ የደም ግፊትን ሙሉ በሙሉ መከላከልና መቆጣጠር እንችላለን። ለዚህ መቆጣጠሪያ መፍትሄዎች ምንድናቸው የሚለውን ስናይ አራት ዋና ዋና መንስኤዎችና መፍትሄዎች አሉ። አያይዘን እንመለከታቸዋለን። የመጀመሪያው የጨው አጠቃቀም መቀነስ ነው። በምግባችን ውስጥ የሚበዛው ጨው በሰውነታችን ውስጥ ውሃ እንዲከማች ያደርጋል። ይህም በደም ስሮቻችን ላይ ያለውን ጫና ይጨምራል ማለት ነው። ለዚህ መፍትሄው ምንድነው? በቀን የምንጠቀመውን የጨው መጠን ከአንድ የሻይ ማንኪያ በታች ማድረግና የታሸጉ ምግቦችን መቀነስ ነው። ሁለተኛው ደግሞ የአካል ብቃት እንቅስቃሴ ማድረግ። ሳይንቀሳቀሱ መዋል የደም ስሮች እንዲጠነክሩና ልባችን በከፍተኛ ጫና እንዲሰራ ያደርጋል። ለዚህም ደግሞ ማድረግ ያለብን በሳምንት ቢያንስ ለ150 ደቂቃ ወይም ደግሞ በቀን ለ30 ደቂቃ ኤክሰርሳይዝ ልናደርግ ይገባል ማለት ነው። በሶስተኛ ደረጃ ክብደትን መቆጣጠርና ጤናማ አመጋገብ ነው። ከመጠን በላይ የሆነ የሰውነት ክብደት ለደም ግፊት ዋነኛ መንስኤ ነው። ለዚህም መፍትሄው አትክልትና ፍራፍሬ የበዛባቸው ምግቦችን መመገብ፣ ቅባትና ስኳር የበዛባቸው ምግቦችን ማራቅ፣ አለመመገብ። በእነዚህ መንገድ አመጋገባችንን ማስተካከል ነው። አራተኛ ደረጃ ላይ የምናየው ጭንቀትና እንቅልፍን ማጣት ነው። እንግዲህ ጭንቀት ሲበዛ፣ እንቅልፍ ስናጣ
ይሄም አንዱ ትልቁ መንስኤ ነው ማለት ነው። የማያቋርጥ ጭንቀት ክሮኒክ ስትረስ እንለዋለን። እንግዲህ ይሄ ሰውነታችን ግፊት የሚጨምሩ ሆርሞኖች እንዲያመነጭ ያደርገዋል። ለዚህ መፍትሄ በቂ እንቅልፍ ማግኘት ነው። አትሊስት ከ7 እስከ 8 ሰዓት መተኛት፣ አእምሯችንን የሚያዝናኑ እንቅስቃሴዎችን ማድረግ ይኖርብናል ማለት ነው። ውድ ተመልካቾች እንግዲህ የደም ግፊትን ለመከላከል የመጀመሪያውና ትልቁ እርምጃው በየጊዜው ግፊታችንን መለካት ነው። ወይም የደም ግፊት ያለባችሁ ቤተሰቦች ካሏችሁ በየ3 ወሩ መለካት ልማድ ማድረግ ይኖርባችኋል። ምክንያቱም በዘርም አንዳንዴ ሊመጣ ስለሚችል ማለት ነው። በጄኔቲክስ ከፋሚሊ ውስጥ የደም ግፊት ያለበት ሰው ካለ እኛም ዝም ማለት የለብንም። ራሳችንን ያው እየሄድን ቼክ ማድረጉ አይከፋም፣ አንጎዳበትም። ራሳችንን ማወቅ እንደዛ ልናደርግ ይገባል። ለዛሬ ያዘጋጀውላችሁ ጠቃሚ መረጃ ይህን ይመስል ነበረ። ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ ላይክ ማድረጋችሁን እንዳትረሱ። ይህ መረጃ ለሌሎች እንዲደርስ ደግሞ ለምትወዷቸው ሰዎች ሼር አድርጉላቸው። የጤና መረጃ ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ለተከታተላችሁኝ ከልብ አመሰግናለሁ። ጤናችሁን ጠብቁልኝ። ደህና ሰንብቱ።